Tim marries. He makes a bet for simple addiction. There's no way. He makes a bet, yeah. ታሪኩ የሚጀምረው ጁን የተባለች ታዳጊ ወጣትን እያሳየን ነው። እሷና እናቷ በቅርቡ ነበር ወደ ሚላን ጣሊያን የተዘዋወሩት። የጁን እናት ስል ከሚያስደስታቸው እናቶች ውስጥ አንዷ ናት። ጁን ወደ አዲሱ ትምህርት ቤቷ ከመሄዷን በፊት ከ2 ዓመት በፊት የሞተውን የሟች ወንድሟን ፎቶግራፍ በትዝታ ትመለከታለች። ከዚያም እናቷን ተሰናብታ በሀብታም ነጋዴዎችና ባለስልጣናት ልጆች ወደ ተሞላው ወደዚያ ቅንጡ ትምህርት ቤት ታመራለች። ትምህርት ቤት እንደደረሰችም ኤሚሊያና ብሌዝ የተባሉ በራሳቸው የሚተማመኑ የክፍል ተማሪዎች ይጠሯታል። እነሱ በትምህርት ቤት ከፍተኛ ማህበራዊ ደረጃ ላይ ያሉ ሲሆን ጁን ግን በተቃራኒው በጣም ገራገር፣ ቀላልና ላለመታየት የምትጥር ትመስላለች። እነዚህ ተማሪዎች ወዲያውኑ ወደ ቡድናቸውን በመቀላቀል ስለ ትምህርት ቤቱ አሰራር እያብራሩላት ጀመር። በጉዟቸውም መካከል የጁን ትኩረት ጄምስ በተባለ አንድ ተማሪ ይሰረቃል። ጄምስ ውጫዊ ገጽታው ማራኪ ቢሆንም ስሙ ግን እጅግ አስፈሪ ነው። ሲበዛ ሴት አሳዳጅና በጎዳና ላይ ቦክሶች የሚታወቅ አደገኛ ተማሪ ነው። ኤሚሊያ ወዲያውኑ ለጁን ከሱ እንድትርቅ ታስጠነቅቃትና ወደ ክላስ ጉዟቸውን ይቀጥላሉ። ጁን ክፍል ውስጥ ስትገባ መምህሩ ራሷን እንድታስተዋውቅ ይጠይቃታል። ካስተዋወቀችም በኋላ ባዶ ወንበር ላይ ትቀመጣለች። በአጠገቧ የተቀመጠው ደግሞ ዊል የተባለ አስተዋይና ጸጥተኛ ተማሪ ነበር። ጁንና ዊል ማውራት ሲጀምሩ በመካከላቸው ጥሩ መግባባት ይፈጠራል። ነገር ግን በድንገት ጄምስ መጥቶ ጁንን ከወንበሯ ለማስነሳት ይሞክራል። ሆኖም መምህሩ ወዲያውኑ ጣልቃ በመግባት ጄምስን ሌላ ቦታ እንዲቀመጥ ያዝዘዋል። ጄምስ በመምህሩ ንግግር ተበሳጭቶ ወንበር ፈልጎ ይቀመጣል። ከጥቂት ጊዜ በኋላም መምህሩ ስለ አንድ የታወቀ ግጥም ትርጉም ሲጠይቃቸው ጁን በቀላሉ መለሰችለት። ዊልም በዚህ በጣም ተደንቆ በውስጡ የፍቅር ስሜት ማደር ይጀምራል። ቆይቶም በትምህርት ቤቱ የአትክልት ስፍራ ውስጥ ቡና ይዞላት በመምጣት ስለ ስነ ጽሑፍ እውቀቱ ያደንቃታል። ጁንም ፈገግ በማለት ዊልን ለቡና ግብዣው በጣም እንደምታመሰግን ትነግረዋለች። ሆኖም ግን ከአፍታ ቆይታ በኋላ አንድ አጋጣሚ ነገሮቹን ያበላሻቸዋል። ጁንም ሳታስበው በጄምስ ሸሚዝ ላይ ቡና ትደፋበታለች። በዚህም የተናደደው ጄምስ ጁንን ጎትቶ ወደ ወንዶች መታጠቢያ ቤት በመውሰድ ልብሱን እንድታጥብለት ያስገድዳታል። ጁንም አውቃ እንዳልሆነ ብትነግረውም ጄምስ ግን ሊሰማት አልቻለም። በዚህም የጁን የሚላን ሕይወት ውስብስብ መሆን ይጀምራል። ኤሚሊያም ወዲያውኑ የሆነ ነገር እንደሰማችና መላው ትምህርት ቤት በእሷ እያወራባት እንደሆነ ትነግራታለች። ነገር ግን ወሬውን ቸላ እንድትለውና በዚያ ምሽት ወደ ተዘጋጀው አንድ ፓርቲ አብራቸውም እንድትሄድ ትጋብዛታለች። ወደ ቤት ስትመለስ እናቷ በማግስቱ ከቀጣሪዋ ጆርዳን ጋር ጠቃሚ ስብሰባ እንዳለባትና ጆርዳን ለአነስተኛ ልጁ ሞግዚት እየፈለገ እንደሆነ ትነግራታለች። ጁንም ለአንድ ቀን ልጁን ለመጠበቅ ፈቃደኛ ትሆንና ነገር ግን በዚያ ምሽት ወደ ፓርቲ እንድትሄድ እንድትፈቅድላት ትጠይቃታለች። የጁን እናትም ልጇን ላለማስከፋት ስትል ከትልቅ ጥንቃቄ ጋር እንድትሄድ ትፈቅድላታለች። ፈቃዱንም ካገኘች በኋላ ጓደኞቿ በጣም ቀላል የነበረውን አለባበሷን ቀይረው ውብ በሆነ ቀይ ቀሚስ አሸብርቀው ወደ ምሽት ክለብ ይወስዷታል። ያ ምሽት ክለብ ግን ተራ አልነበረም። የኤምኤምኤ ቦክስ ውድድር የሚካሄድበት ጭምር ቦታ ነበር። ጁንም ከዚህ በፊት በሕይወቷ እንደዚህ አይነት ነገር አይታ ስለማታቅ በጣም በአግረሞት መመልከት ትጀምራለች። በፓርቲውም ላይ ዊል ጁንን ሲያያት ይበልጥ ይማረካል። ስለ ጄምስ ባህሪ ይቅርታ ጠይቆ ጄምስ ከልጅነቱ ጀምሮ የቅርብ ጓደኛው እንደሆነም ይገልጥላታል። ጁንም በጄምስ ድርጊት በጣም ብትናደድም ነገር ግን የዊል ጥፋት እንዳልሆነ ነግረው ሰላም ያወርዳሉ። በድንገትም በክለቡ ውስጥ ዋናው የቦክስ ውድድር እንዲጀመር ይታወጃል። ውድድሩን የሚያስጀምረውም ሰው ወደ መድረኩ በመምጣት ተጋጣሚዎችን በየተራ መጥራት ይጀምራል። ነገር ግን ያልተጠበቀ አንድ ክስተት ይፈጠራል። ሌላኛው ተወዳዳሪ ራሱ ጄምስ ሆኖ ይገኛል። ውድድሩ እንደተጀመረም ጄምስ ተጋጣሚውን በቀላሉ አሸንፎ የሕዝቡን ጭብጨባና አድናቆትም ያገኛል። ከውድድሩ በኋላ ዊል ጁንን ወደ ጄምስ በመውሰድ ጁንን እንደሚወዳትና ከእንግዲህ በጥሩ ሁኔታ እንዲይዛትም ይነግረዋል። ጄምስም የጓደኛውን ሐሳብ ከሰማ በኋላ እሺ በማለት ይስማማል። በዚህም መሃል ጁን በአቅራቢያዋ ባለ የቆሻሻ መጣያ ውስጥ የመርፌ ስሪንጅ ትመለከታለች። ይህም ጄምስ ስቴሮይድ እየተጠቀመ ሊሆን ይችላል የሚል ጥርጣሬን ያሳድርባታል። በድንገት የጄምስ አሰልጣኝ ወደ እሷን በመምጣት ምን እንደፈለገች ይጠይቃታል። እሷም ምንም እንዳልፈለገች ትመለስለትና ወደ ክለብ ጭፈራቸው ይመለሳሉ። በመሃልም እየጨፈሩ እያለ ዊል ለጁን መጠጥ ሊያመጣላት ለጥቂት ጊዜ ይለያታል። ጁን ዊል ከሌላ ሴት ጋር ሲያወራም ታየዋለች። ጓደኛዋ ኤሚሊያ ሴትዮዋ የዊል የቀድሞ ፍቅረኛ ዲያና መሆኗን ትነግራታለች። ከዚያም በኋላ ጄምስ ወደ ጁን በመምጣት ያለምንም ግልጽ ምክንያት ክለቡን ለቃ እንድትወጣ ሊያስገድዳት ይሞክራል። የእሱ ድፍረት የተሞላበት ባህሪ ጁንን የበለጠ እንድትጠላው ያደርጋታል። ጄምስ ግን ይህ ግድ ሳይሰጠው ከዊል ሕይወት እንድትርቅ ያስጠነቅቃታል። ይባስ
ይባስ ብሎም እሷ እንደማናቸውም ባለሀብት ወንዶችን ብቻ እንደሚከተሉ ሴቶች አድርጎ ይሰድባታል። የክለቡ ጋርዶችም ጁንን እያመናጨቁ ያስወጧታል። ጁን ወደ ቤት ስትመለስ ከዊል የት እንዳለች የሚጠይቅ መልእክት ይደርሳታል። በክለብ ውስጥ የሆነውን ሳትናገር የሆነ ነገር ለማስተካከል ቀድማ እንደወጣች ትገልጽለታለች። ዊልም በማግስቱ ሚላን ውስጥ የሚገኝ ስነ ጥበብ ህንፃ ሊያሳያት እንደሚፈልግ ይነግራታል። ጁንም ዊል ባመጣው ሐሳብ ደስተኛ መሆኗን ትገልጽለትና ተስማማለች። በዚያም ምሽት ጁን የዊልን ማህበራዊ ሚዲያ ስትመለከት የጄምስን ፎቶዎች ታያለች። ምንም እንኳን ባህሪው ባያስደስታትም ነገር ግን በጄምስ ውስጥ የሆነ ደስ የሚል ማንነት እንዳለው ማሰብ ትጀምራለች። በማግስቱም ዊል ጁንን በሚላን ታሪካዊ ህንፃዎች ዙሪያ ያስጎበኛታል። ዊልም ስለ ጁን አንዳንድ ነገሮችን ለማወቅ ከየት እንደመጣችና ከዚህ በፊት የት ትማር እንደነበረም ይጠይቃታል። ጁንም የት ትማር እንደነበረና ስለ ቤተሰቧ እያንዳንዱን ነገር ሁሉ በዝርዝር ትነግረዋለች። ስለ ህልማቸውና ስለ ወደፊት እቅዳቸው እያወሩ ሳለ ዊል ስለ ጄምስ የቆየ ጓደኝነት ያጫውታታል። ጄምስም አንዳንድ ጊዜ ተሳዳቢና ግድ የለሽ ቢሆንም ጥልቅ ታማኝና እውነተኛ ጓደኛም እንደሆነ ይነግራታል። እንዲሁም ሴቶች በቀላሉ በጄምስ ሳቢነት እንደሚማረኩም ሲነግራት ጁን አልተስማማችም። በሷ እይታ ጄምስ በራሱ የሚተማመን ትዕቢተኛ ብቻ ነው። ነገር ግን በንግግራቸው መካከል ዊል ጁንን ይስማታል። ከዚያ ጊዜ ጀምሮ በይፋ ፍቅረኛሞች ይሆናሉ። ጁን ለእናቷ የገባችውን ቃል ለመጠበቅ ከዊል ተለይታ የጆርዳንን ታናሽ ልጅ ጃስፐርን ለመጠበቅ ትሄዳለች። ጃስፐርም ጁንን እንዳያት ሩጦ ሄዶ ያቅፋታል። ጆርዳንም ጃስፐርንና ጁንን ትቷቸው ይሄዳል። ጃስፐር በአባቱ ፊት በጣም ጨዋና ቅን ልጅ ይመስላል። ነገር ግን አባቱ እንደወጣ እውነተኛ ባህሪው ይወጣል። በጣም ተንኮለኛና ለመቆጣጠር አስቸጋሪም ይሆናል። ጁን በቤት ውስጥ እየተከታተለችው ስትሮጥ ጃስፐር የጆርዳን ልጅ ብቻ ሳይሆን የጄምስ ታናሽ ወንድም መሆኑን ትረዳለች። በምሳ ሰዓትም ጆርዳን ስለ ቤተሰቦቹና ስለ ልጆቹ ማውራት ይጀምራል። ጃስፐር ደስ የሚልና ቀልደኛ ጨዋች ልጅ እንደሆነ ይናገራል። ነገር ግን ትንሽ እንደሚረብሽም ይነግራታል። በመሃል ግን ጆርዳን ከቀድሞ ሚስቱ ጋር እንደተፋቱና ቆይታም እሷ ሌላ መጥፎ ሰው ማግባቷንና አሁን በአእምሮ ህመም ሆስፒታል ውስጥ መሆኗን ይናገራል። ይህንን የሰማው ጄምስ በአባቱ ላይ ይቆጣል። አባቱ የእናቱን ህመም ለሰው ማውራቱን አይቀበለውም። ጄምስም አባቱን ስለ እናቱ ከዚህ በኋላ እንደዚህ አይነት ወሬ እንዳያወራ በሰዎች ፊት ጮሆበት ይሄዳል። ጆርዳንም ጄምስን ይቅርታ እንዲጠይቃትና እንዲሁም በዚያው ምሽት ጁንን ወደ ጓደኞቹ ፓርቲ እንዲሸኛት ያዝዘዋል። ለመሄድ ሲነሱ ጁን በሞተር ሳይክሉ ላይ በስተጀርባ ለመቀመጥ ፈቃደኛ ሳትሆን ራሷ ለመንዳት ትወስናለች። ጄምስም የቀድሞ የእሽቅድድም ተወዳዳሪ መሆኗን አያውቅም ነበር። ፓርቲው ላይ ሲደርሱ ዊል ጁንን ከጄምስ ጋር መምጣቷን አይቶ ይቀናል። ጄምስንም ምን እንደተፈጠረ ሲጠይቀው ዘግቶት ያልፋል። ዊል ጁንን ምን እንደተፈጠረ ይጠይቃታል። ጁንም አንድም ሳትደብቅ ሁሉንም ካስረዳችሁ በኋላ በድንገትም ጄምስ ዊል ስልክ ላይ መደወል ይጀምራል። ዊልም ይቅርታ አድርጎላት ስለተረዳት ወደ ውስጥ ይዟት ይገባል። በዚያም ሌላ የቦክስ ውድድር አለ። ጄምስ ሊወዳደር ተዘጋጅቷል። ጄምስ ሲዘጋጅ ኦስቲን መርፌ ሲወጋው ጁን አይታ ስትጠይቀው በህይወቱ ውስጥ ጣልቃ እንዳትገባ ይነግራታል። ጁንም ዊልን ለመፈለግ ከነበረችበት ክፍል ትወጣለች። በድንገት ግን የሆነ ሰው ያጠቃታል። ዊልና ጄምስ ደርሰው ያን ሰውዬ ይደበድቡታል። ነገር ግን ያ የተደበደበው ሰው ደግሞ የጄምስ ተቀናቃኝ ስለነበረ ኦስቲን በጄምስና በጁን ላይ ቁጣውን ያወርድባቸዋል። ፓርቲው ግን አልቆ ስለነበረ ተሰብስበው ከአዳራሹ ይወጣሉ። ነገር ግን ሲወጡ ጄምስ ሰክሮ ስለነበረ ዊልና ጁን ሊሸኙት ያስባሉ። በመሃል ግን ዊል የኪስ ቦርሳ ረስቶ ወደ ውስጥ ይገባል። ነገር ግን እድሉን ተጠቅሞ ጄምስ ጁንን ሊያሽኮረምማት ይሞክራል። በመሃል ግን ሁለቱም መታገል ይጀምራሉ። ድንገት ግን ለመሳሳም ይሞክራሉ። ዊል በድንገት ይመጣባቸውና ያቋርጡታል። ከዚህ ሁሉ ግርግር በኋላ ጁን ወደ ቤቷ ተመልሳ አልጋዋ ላይ ትጋደማለች። ነገር ግን በዚያው ምሽት ጁን በክፍሏ ውስጥ በስሜት ትወጠራለች። በአንድ በኩል ደግና ተንከባካቢ ዊል፣ በሌላ በኩል ደግሞ ቀልቧን የገዛው ጄምስ በአእምሯ ይመላለሳሉ። በድንገት ግን ስልኳ ይነዝራትና ወዲያውኑ አንስታ ትከፍተዋለች። ጄምስም ኃይላትና ወዲያውኑ የራቁቱን ፎቶ ይልክላታል። ጁንም ትበሳጭና ስልኳን ትወረውሯለች። ነገር ግን ጄምስ ጁንን ለማማለል አከታትሎ የድምጽ መልእክቶችን ማሽጎድጎድ ይጀምራል። ጁንም የጄምስን መልእክቶች እየሰማች ስሜቷን መቆጣጠር ያቅታታል። በማግስቱ በትምህርት ቤት ጄምስ ስለ ትናንቱ ምሽት ሲስቅባት ጁን ተናዳ ዊልን ከሷ ለመንጠቅ እየሞከረም እንደሆነ ትነግረዋለች። ጄምስ ግን በንግግሯ ተናዶ እሷ የእሱ አይነት እንዳልሆነችና የፈተናት ዊል የሚገባት ሴት መሆኗን ለማወቅ ብቻ እንደሆነ ይነግራታል። ጁንም ከጄምስ ይህንን ንግግር በመስማቷ ልቧ ክፉኛ ይሰበራል። በድንገትም ፈዛ ትቀራለች። በትምህርት ቤት ረፍት ላይ ኦስቲን
ለጄምስ ደውሎ የቀድሞ ተቀናቃኙ በድጋሚ ለመጋጠም እንደተስማማና ሚስጥራዊ ቦታ እንዲያዘጋጅ ነግሯል። ነገር ግን ኦስቲን ለጄምስ እንደ ባለፈው አይነት ግርግር እንደማይፈልግ ደጋግሞ ያስጠነቅቀዋል። ጄምስም ከጓደኞቹ ጋር በመሆን ከአንደኛው ትምህርት ቤት አጠገብ ባለው አሮጌ ሕንፃ ውስጥ ውድድሩን ያዘጋጃሉ። ከመጀመሩ በፊት ግን ኦስቲን ለጄምስ ጠንካራ መርፌ ይወገዋል። በዚህ ጊዜ ግን ጄምስ የተለያዩ ስሜቶችን ማስተናገድ ይጀምራል። ጄምስም ከወትሮ በተለየ ተቀናቃኙን ደጋግሞ በጭካኔ ይደበድበዋል። በግድ አሰልጣኙ ይዞት እንዳሸነፈ የሚነግረውና እጁን ወደ ላይ ያነሳለታል። ጄምስም ውድድሩን ካሸነፈ በኋላ ሰውነቱን ማሳከክና ማቅለሽለሽ ይጀምረዋል። ጄምስም እየተሰማው ባለው ስሜት ግራ በመጋባት ክፉኛ ይደነግጣል። ነገር ግን ጁን ሩጣ ሄዳ ግንባሩን ይዛ ታሻሽለታለች። ጁንም በዝግታ የተፈጠረውን ነገር ለማስታወስ ትሞክራለች። ነገር ግን ይህ የስቴሮይድ ውጤት መሆኑን ትረዳለች። ወንድሟም በተመሳሳይ ምክንያት ሕይወቱ እንዳለፈ ለጄምስ በአሳዛኝ ሁኔታ ትነግረዋለች። ኦስቲን ወደ ክፍሉ እንደመጣም ጁን በንዴት ትጮህበታለች። ጠንካራ ስቴሮይድ እንደወገውና እሱ እንደሆነ እንደዚህ እያደረገው ያለው ትነግረዋለች። በዚህም ጊዜ ዊል ጁንን ሲፈልግ ከማይታወቅ ስልክ ቁጥር የጁንና የጄምስ የቅርብ ፎቶ ይደርሰዋል። በቅናት ተናዶ መጠጥ እየጠጣ ንዴቱን በቀድሞ ፍቅረኛው በሆነችው ዲያና ላይ ይወጣዋል። በጄምስና በጁን መካከል ያለው መሳሳብ እየጨመረ መጥቶ እርስ በርስ እንደሚዋደዱ መነጋገር ይጀምራሉ። እናም ሊሳሳሙ ሲሉ ጓደኛው በድንገት መጥቶ ዊል የሚጥል በሽታው ተነስቶበት እየተንቀጠቀጠ እንደሆነ ይነግራቸዋል። ውድ የቻናላችን ተከታታዮች ይህ ክፍል 1 ነው። ክፍል 2 በቅርቡ ይደርሳችኋል። ስራችንን ከወደዳችሁት ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን። እናመሰግናለን።